ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው ወይ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። ስራ እንዴት ነው? እናንተ ጋር እንዴት ነው? ሁሉ ሰላም ነው ወይ? እንዴት ይዛችኋል? እኔ ደግሞ ዛሬ ናናን እየቀነጠስኳት ነው። ናናን ቀንጥሼ አጥቤ ፀሐይ ላይ አስጣታለሁ። ከዛ ሴትዮዬ አያችሁ እንደዚህ ቀንጥሼ አለ ሌላም ብዙ አለ ፌስታል ውስጥ አለ። ይሄንን ቀንጥሼ አጥበን ፀሐይ ውስጥ እናደርቀውና ከዛ ሰላጣ ሲሰራ ሰላጣ ላይ ይጨመራል። እንትን ምንድነው መልፉፍ እሱ ላይም ይጨመራል። ሌላ ምግብ ላይም ይጨመራል። እና እኛም እንደዚህ እናድርግ እስቲ ሀገራችን ከገባን ሙያ ከጎረቤት አይደለም። እንደዚህ እናድርግና ሙያ እንውሰድ። እኔ እንደዛ ሲደረግ አላየሁም። እኛ ሀገር ሻይ ነው የሚጠጣበት። እዚህም ሻይ ይጠጣበታል። በእርግጥ ሻይ ይጠጣበታል እና በተለይ ደግሞ ለዚህ ነው የሚጠቀሙት። ላሳያችሁ ቆይ የተሰራው የደረቀውን ላሳያችሁ። አያችሁ ይሄውን ናና ነው ደረቁ እንደዚህ ይቀመጣል። ይደርቅና እንደዚህ ታስቀምጠዋለች። ስለዚህ እኔም ሀገሬ ከገባሁ እንደዚህ አደርጋለሁ ብዬ አስባለሁ። ብዙ ሙያዎችን ከዚህ ይዘን ብንሄድ ይሻላል አይደል? ግን እኛ ጋር ሲኬድ ደግሞ እኛ ጋርም ሌላ ነገር ነው፣ እዚህም ሌላ ነው። እንግዲህ ማስማማት ከተቻለ እናስማማዋለን። ካልሆነ ደግሞ ዝም ብለን የራሳችን እንኖራለን ማለት ነው። ባቄላም አለ ላሳያችሁ። ባቄላ ይኸውና። እናንተ እዚህ ሀገር ሳይንስን በአይኔ አየሁት። ድሮ ስንማር ጥቅሙ ያለው ቅጠል ላይ ነው እንባል ነበረ። እና እሱ ነገር አሁን እውነት ነው እንዴ ነው ያልኩኝ። አይገርማችሁም? እዚህ ሀገር እኮ እንትን አይደረግም። በእርግጥ ይሄ ትንሽ ጠንከር ያለ ነው። ስሱ ምን እንደሚደረግ ልንገራችሁ። ጆርዳን ያላችሁ ታውቁታላችሁ ብዬ አስባለሁ። እና እንደዚህ ቀነጠስና ከነ ፍሬው ከዛን ይታጠባል። ከዛን ትንሽ ይቀቀልና ይሰራል። እንደውም የተሰራ አለ ያሳያችሁ። አያችሁ ይሄውን ባቄላ ነው ከነ ልጣጩ የተሰራ እና እዚህ እናቴ ከነ ልጣጩ ነው ሁሉም ነገር እንደ ልማድ ነው አይደል? ስህተት አይደለም። ሁሉም እንደ ልማዱና እንደ ሀገሩ ነው። እኛ ጋር ከቅጠል ጋር አይሰራም። እንግዲህ ይሁን ማለት ነው። እና እንደዛ እላችኋለሁ ውዶችዬ። እናንተ እንዴት ናችሁ? ሁሉ ሰላም ነው? ስራ እንዴት ይዛችኋል? በርቱ፣ ጠንክሩ። የታዘዝነውን መስራት ነው። ከነሱ ጋር መጨቃጨቅ ምናምን አያስፈልግም። ሲጠሩን አቤት ስልኩን ወዴት ማለት ነው የሚያዋጣ። እና ስልካችሁንም ቢሆን የእረፍት ሰዓት መጠቀም ነው። በተለይ ስልክ የማይወዱ አሉ። እሺ አይሉም አንዳንዶቹ፣ ሁሉም አይደለም። እኔ እግዚአብሔር ይመስገን ብዙም እንትን አትለኝም። ችግር የለውም። ስልክ ምናምን እንደፈለኩ እጠቀማለሁ። ግን ስራ ሆነ ጊዜ ማውራት አይቻልም። ስራ ብቻ ሳይሆን እንደዚሁ ብቻ የሆነ ደስ አይላቸውም። ለምን እንደሆነ አላውቅም።
ስታወሩም ያህል ብዙም እንትን ስለማይላቸው እንደሚሆን አድርጋችሁ እንደ ጸባያቸው መያዝ ነው። በቃ እነሱ የማይወዱትን በእርግጥ እነሱ የማይወዱትን ሁሉንም ማሟላትም አይቻልም። በልኩ መኖር በቃ ስራችንን በትክክል ከሰራን ከዛ ውጪ ከኛ ምንም አይፈልጉም እኮ እነሱም ቢሆን ሁሉም አይደለም። አንዳንዶቹ ዝም ብሎ ከመሬት ተነስተው የሚጨቃጨቁም አሉ። አንዳንዶቹ ደግሞ ፈጣሪያቸውን የሚፈሩ አሉ። እግዚአብሔር ይመስገን የኔ ሴትዮ ትንሽ ትጮኻለች እንጂ ያው መጮህ እሱ ሁሉም ነው። እንደዚህ መጫን፣ ደሞዝ መከልከል ምናምን ያልሆነ ነገር ያልሆነ አጉል ነገር አታረግም። ግፍ ነው ምን ያሌለው ነገር እንትን ማለት እግዚአብሔር ይመስገን። እና ለእናንተም እግዚአብሔር አምላክ መልካሙን መጥፎ ከሆኑትም ወደ መልካም ፀባይ ሰው ይቀየራል፣ የማይቀየር የለም። ሰው አይደለም የሰው ልጅን እንስሳን አላምዶ አብሮ መኖር ይችላል። እና እንደ ፀባያቸው ደግሞ ስንቆይ ይለምዳሉ። እኛም ከነሱ ከኛ የሚፈልጉትን ካሟላን ደግሞ ይለምዳሉ። እኔም ስመጣ መጀመሪያ እንደዚህ አልነበረም። ወይኔ በጣም ትንሽ ከባድ ነበረ። አሁን ተላምደናል እናቴ ምንም እንትን የለም። እግዚአብሔር ይመስገን። ለእናንተም ፈጣሪ አምላክ ክፉ ከሆነች ወደ ደግ፣ ደግ ከሆነች ደግሞ እንደዛም ያጽናናችሁ እና ከኛ የሚጠበቀውን አድርገን ገንዘባችንን ሰብስበን ወደ ሀገር ቤት ገንዘባችንን በአግባቡ መጠቀም፣ ዝም ብለን ለዛም ለዚህ መስጠት አይደለም። መጀመሪያ ለራሳችን መሆን ነው ያለብን። ለራሳችን ከሆነን ነው ሰውን መርዳት። ሰው ለራሱ በሁለት እግር ሳይቆም ሌላ መርዳት አይችልም። ካደረገም ስህተት ነው። መልሶ ለሚወድቅ ዝም ብለን የማያዋጣን ነገር ውስጥ መግባት የለብንም። ቤተሰብም ቢሆን አጉል ነገር አለማስለመድ። በተለይ በዓል ሲሆን ዶሮ፣ ስጋ ምናምን ያሌለው ነገር ከማድረግ በቃ አለ አይደለ ኮማን ህይወት የሆነው እሱ ካለ በቂ ነው። በተረፈ ለራሳችሁ ኑሩ። ባል ያላችሁ ገንዘብና ወንድ አንድ ላይ አይሄድም። የፈለገ ቢሆን ይቀየራል። አትስጡ በቃ ምንድነው? ራሱን ችሎ ይኖር እዛ፣ እኛም ደግሞ እዚህ እንሰራለን። በጣም አሪፍ ከሆነ ጥሩ ከሆነ እሱም ከ115 ቢኖር ነው። ይቀየራል በቃ ይቀየራል። ብር የማይቀይረው ነገር የለም። ገንዘባችሁን ያዙ። ሁሉም የሚወዳችሁ ሲኖራችሁ ነው። ካሌለ የለህም ነው። ባለፈው በፊት እንደዚህ ድሮ እንደዚህ አድርጋልናለች እና ዛሬ አጣችና እናግዝ የሚል ሰው የለም። የአረብ ሀገር ሴት ነው የምትባይ። ሲኖራት በተነች፣ አሁን አጣች ነጣች። ስለዚህ ለራሳችሁ ኑሩ። ለራሳችን እንኑር። ሁላችንም ብንሆን ለራሳችን እንኑር። ስማችንን እንቀይር። ዝም ብለን እንደ ከብት በተጠራንበት ሁሉም መነዳት አይደለም። በቃ ቆፍጠን ማለት ነው። እና በተለይ አዳዲሶች ከሀገር ቤት ስንወጣ ምን እንደሆነ አላውቅም። በቃ ሆዳችን መጠየቅ የሆነ ሰው ከጠየቀ በቃ እምቢ አናውቅም። ስለዚህ እሱን መተው ነው። እንደዚህ ትምህርት የሚሰጡ ልጆች አሉ። እነሱም መስማት፣ የሰማችሁትን ደግሞ መተግበር። እርግጥ ነው አዲስ ስትሆኑ የሁሉም ነገር ትንሽ ውዝግብ ያደርጋቸዋል። ሁሉም እንትን ይላልና አትስማቸው። የራሳቸው ጉዳይ። እናንተ ለራሳችሁ ነው። ለዚህ ስንት አይነት ችግር ስንት አይነት ነገር እያሳለፍን እዛ እነሱ የሚጨማለቁ የራሳቸው ጉዳይ ተያቸውና የራሳቸውን ህይወት ኑሩ። ቤተሰብ አትርዱ አይደለም። እናት አባት ግድ ነው። ወደን ሳይሆን ግድ ነው እናት አባትን መርዳት። እነሱም ቢሆን በልክ ይሻላል። ያሌለውን ነገር ማስለመድ ሳይሆን የጎደላቸውን ቢያንስ በትንሹ ማሟላት እንደዛ ነው። እና ውዶችዬ አመሰግናለሁ። እኔም ስራዬን ልጨርስ። ቻው ቻው። እወዳችኋለሁ።